ማሉ አትጸዳም ምን اجتماعها አቅፋ ከመያዝ ወይም አንድ ላይ አካታ ከመያዝ እኮ አትጸዳም ምንን على منكرات የተለያዩ ሆኑ መጥፎ የሆኑ ተግባራቶች አሉ اخرى ሌሎች ማለት ነው ከቢድዓ ከመሆኑ በተጨማሪ ሌላ ለምሳሌ كاختلاط النساء بالرجال ሴት ልጅ ከወንድ ልጅ ጋር መቀላቀል هذا محرم አይፈቀድም ይሄ ሴትና ወንድ መቀላቀል የለባቸውም ለሌላ መጥፎ ለሆነ ለዝሙት ለዚና ይዳረጋልና ማለት ነው ይህ ደግሞ መውሊድ አንደኛ ሰበብ ይሆናል ባረከላሁ ፊክ ምን ይሆናል ሰበብ ይሆናል ማለት ነው ለዚህ ለምን ለዚህ ለዚና ዝሙት እንዲስፋፋ ዘንድ ምንድነው የሚሆነው ሰበብ ነው እንደውም የዛ መውሊድ የሚያከብሩበት ቀንለት ወንድና ሴት ይደባለቃሉ ይጨፍራሉ ይዘላሉ እዚህ ይነካካሉ ይገጫጫሉ ከዛም ዝሙት ውስጥ ለመውደቅ አንደኛ ሰበብ ይሆናል ማለት ነው እናም ሴትና ወንድ መቀላቀል አይፈቀድም ዲናችን ከልክሏል ይሄ ደግሞ አለበት በውስጡ ይሄም ትልቅ የሆነ ሙንከር ነው وكذلك واستعمال الاغاني والمعازف እነዚህ ደግሞ ሙዚቃ መሳሪያዎች የተለያዩ ሙዚቃን መጠቀም የተለያዩ ሙዚቃ መሳሪያዎችን መጠቀም ሙዚቃ ይጨፍራሉ ድብ ያለ ምን አለ እዛው መስጂድ ውስጥ حتى የአላህን عز وجل ቤት ማለት ነው መጨፈሪያና መደለቂያ ሲያደርጉትም አላህን የማይፈሩ ማለት ነው وكذلك وشرب المسكرات እነዚህ የሚያሰክር የሆነ ነገርን መጠጣት ማለት ነው እዚህ ውስጥ ምን ይገባል ባረከላሁ ፊክ كما قال العلماء اكل القات شجره القات هي ጫት መብላት እዚህ ውስጥ ነው የሚገባው ሰው አላህን አይፈራም ዒባድ አላህ ቤቱን አጽድቶ ቤቱን ጠራርጎ መጥቶ የአላህ ቤት ውስጥ إن مدنا يا الله سبحانه وتعالى وأن المساجد لله فلا تدعوا مع الله أحدا مسجدوች ሁሉም የአላህ ናቸው ያለበት የተከበረውን ቦታ መስጂድን ምን ያደርጋል ሱብሃንአላህ መጥቶ ማለት ነው እዛ ሁለት እግሩን ዘርግቶ ይበላል ማለት ነው ቅጠል መስጂድን ምን ያስመስለዋል በረት ያስመስለዋል በረት እንኳን እንደዛ ይቆሽሽም ወነስአሉላህ ሰላመቱ ወልዓፊያ ነገ ተመልሰው የሚሰግዱበትን እንደዛ አድርገው የዛ የመውሊዱ ቀን እያቆሸሹ ከዛም በኋላ ይመረቅናሉ ጫት እንግዲህ ሲበላ ያመረቅናል ብዙ ነገር አለ ባረከላሁ ፊኩም والمخدرات እዚህ ውስጥም እንግዲህ ሲጋራ አለ ሺሻ አለ ምን አለ አረ ሱብሃንአላህ የማያስገቡት ጉድ የለም ባረከላሁ ፊኩም ይሄን ሁሉ ይፈጸማል በዚህ በመውሊድ ይሄ ደግሞ ሌላ የሆነ ወንጀል ነው وغير ذلك من الشرور ከዚህም ሌሎችም የሆኑ ሸሮች መጥፎ የሆኑ ነገራቶች ይፈጸማሉ قد يقع فيها ما هو اعظم من ذلك እንደውም ከነዚህ ከሁሉም የበለጠ ከነዚህ ከሁሉም ሙንከራቶች ከነዚህ ከሁሉም حرام ከሆኑ ነገራቶች የበለጠ የሆነ ደግሞ ታላቅ የሆነ ወንጀል ይፈጸማል በዚህ በመውሊድ ላይ አሉ እሱ ምንድነው وهو الشرك الأكبر ትልቁ ሽርክ ነው ከእስልምና የሚያስወጣ የሆነ ታላቁ ሽርክ ይፈጸማል በዚህ በመውሊድ ቀን አሉ وذلك بالغلو ይህ ደግሞ ድንበር በማለፍ ነው في رسول الله صلى الله عليه وسلم በመልእክተኛው عليه الصلاه والسلام ላይ ድንበር በማለፍ ማለት ነው በእነሱ ላይ ያደድካቸው በእነሱ ላይ ድንበር አልፈው የአላህን Subhanahu Wa Ta'ala ሐቅ ይሰጧቸዋል ይለምኗቸዋል ይመጣሉ ይላሉ እማይዋሽ ጉድ የለም ዒባደላህ ሱብሃንአላህ ሐቂቀተን የመውሊድ ለት የሚፈጸሙ የሆኑ ተግባራቶች እንደው አቅል ያለው ሰው ራሱ የሚፈጽማቸው አይደለም ሱብሃንአላህ ስለዚህ በረሱል አለይሂ ሰላቱ ወሰለም ላይ ድንበር ያልፋሉ وذلك بالغلو في رسول الله እንደሚታወቀው በሰዎች ላይ በረሱል አለይሂ ሰላቱ ወሰለም ላይ ይሁን በሌላ ፍጡር ድንበር ማለፍ አይፈቀድም ምክንያቱም ነብዩ አለይሂ ሰላቱ ወሰለም ስላስተነቀቁ ማለት ነው ሐዲሱን እንመጣበታለን ኢንሻአላህ أو غيره من الأولياء ወይም ደግሞ ከነብዩ አለይሂ ሰላቱ ወሰለም ውጪ ያሉ ወልዮች የአላህ Subhanahu Wa Ta'ala ደጋግ ባሪያዎች በእነሱ ላይ ድንበር ያልፋሉ እነዚህ መውሊድን የሚፈጽሙ የሆኑ ሰዎች ማለት ነው ይህ ደግሞ ከእስልምና የሚያስወጣ ወደ ኩፍር ዓለም የሚያስገባ ነው ማለት ተመልከቱ ይህ መውሊድ እንደሚታወቀው የምን መናኸሪያ ነው ባረከላሁ የሽርክ መናኸሪያ
የኩፍር መናኸሪያ ማለት መናኸሪያ ውስጥ ብትሄድ የተለያዩ የሆኑ ምኖች ይገኛሉ መኪናዎች የትራንስፖርት አገልግሎት የሚሰጡት ማለት ነው መውሊድ ውስጥ ደግሞ የተለያየ የሽርክ አይነት አለ ከፊሉ እስቲጋሳ ከፊሉ ዱዓ ከፊሉ ምን ነብዩን የሚጣራለ ከፊሉ ሌላ አለ ከፊሉ አንድ አይነት አይደለም ኢዘን የሽርክ የኩፍር መናኸሪያ ነው ማለት ይህ መውሊድ የሚባለው كذا من قال الشيخ رحمه الله تعالى رحمة واسعة ودعائه والاستغاثة به سبحان الله كالله وجه نبي صلى الله عليه وسلم يتقرر عندما يتوقع دعاء من دونه عبادة الدعاء هو العبادة كما قال رسول الله صلى الله عليه وسلم دعاء اللهم لمن من مازن من دونه عبادة واملكونه كالله وجه لليلة لمن أيستن وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين أي ذليلين إذن الله سبحانه لمن سبحانه لنتهرى لم يعزل ماذا وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون ادعوا ربكم تضرعا وخفية إيال الله سبحانه وتعالى ينقر البوز القرآن كسله السم بيتشا متارات እንዳለብን ከበዚህ በመውሊድ ለትግን ነብያችን عليه الصلاه والسلام ይጣራሉ ይህ ኩፍር ነው ማለት ሽርክ ነው الدعاء لغير الله هو الكفر بالله سبحانه وتعالى لا يجوز وكذلك والاستغاثة به በነብዩ عليه الصلاه والسلام استغاثان ይጠይቃሉ ድረስልን ጭንቅ ብሎናል ካለንበት ከሆነ መከራ አውጣን ይያሉ رسولنا عليه الصلاة والسلام ይጣራሉ استغاثان ቢሆን ዒባዳ ነው ከአላህ ውጭ ለሌላ ለማንም ማድረግ አይቻልም ማለት ነው አላህ Subhanahu Wa Ta'ala የሚችለው በሆነ ነገር ላይ ከሆነ አላህን ብቻ ነው መጣራት የሚቻለው ከዛ ውጪ ፍጡራን መጣራት ወደ ሽርክ ነው የሚያመራው ከእስልምና ያስወጣል ማለት ነው به وكذلك وطلب المدد منه أي من رسول الله صلى الله عليه وسلم የተለያዩ ሆኑ እርዳታዎችን ከረሱል አለይሂ ሰላቱ ወሰለም መጠየቅ ይህም ኩፍር ነው ሲጀመር ሰለላሁ ዐለይሂ ወሰለም ያስተማሩትን መጻረር ነው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ምንድነው እስቲዓዛም ቢሆን እስቲጋሳም ቢሆን ማንኛውም ነገር ስንፈልግ አላህ Subhanahu Wa Ta'ala ብቻ እንደሆነ ነው ያስተማሩን በዚህ በመውሊድ ደግሞ ይህ ሽርክ ይፈጸማል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት اذا سألت فاسأل الله واذا استعنت فاستعن بالله سبحان الله ለልጅ ለህፃን ልጅ ተውሂድን ሲያስተምሩ ማለት ነው ለአብዱላህ ኢብኑ አባስ رضي الله عنهما اذن በዚህ በመውሊድ ላይ ረሱልን አለይሂ ሰላቱ ወሰለም ድረሱልን ይያሉ ይጮሃሉ ድረሱልን ይላሉ ችግር ላይ ነን ይላሉ ብዙ ነገር አለ ማለት ነው ሽርክ ነው ይሄው وكذلك ሌላው ደግሞ واعتقاد انه እንደዚሁም እምነት ያምናሉ انه السما نبي صلى الله عليه وسلم يعلم الغيب የሩቅን ሚስጥር ያውቃል ብለው ይናገራሉ ማለት ነው ይሄ እንግዲህ ግልጽ ያወጣ ይሆን ውሸት ነው በቁርአን መካድ ነው ኩፍር ነው الله سبحانه وتعالى بالقرآن من دمله عالم الغيب فلا يظهر على غيبه أحد إلا من ارتضى من رسول الله جل وعلا من على السبتة عواك እንደሆነ የሩቅ ሚስጥር ሱብቻ እንደሚያውቅ ተናገረ በኋላ ከመልእክተኞች ደግሞ الله جل وعلا يفلقلትን እንደሚያሳውቅ ተናግሯል حتى نبي صلى الله عليه وسلم ምንድነው የተባሉት قل لو كنت أعلم الغيب لاستكثرت من الخير وما مسني السوء إن أنا إلا نذير وبشير لقوم يؤمنون الله في سورة الأعراف نبينا صلى الله عليه وسلم من الأجوال قل لو كنت بله بلاتشو إن يروك المستر ما وكبه النور كترو نجر بابزاهي مدفو نجر بالك ينبر بله بلاتشو እኔ እኮ አብሳሪና አስጠንቃቂ ነኝ እንጂ ሌላ አይደለሁም በላቸው አያቁም ረሱል አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ያሳወቃቸውን ብቻ ነው የሚያውቁት ከዛ ውጪ ምንም የሚያውቁት ነገር የለም ይሄም በደንብ ሊሰመርበት የሚገባ የሆነ ጉዳይ ነው ረሱል አለይሂ ሰላቱ ወሰለም በሐዲስም ተናግረዋል
በሰማይም በምድር የሚከሰተው ወደፊት የሚከሰተው የሚያውቀው አላህ ብቻ ነው ብለዋል ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም። እናም ምን ይላሉ እነዚህ መውሊድ ላይ ተጣሩ የሆኑ ሰዎች ረሱል ዐለይሂ ሰላቱ ወሰላም የመውሊድን ማለት ወደፊት የሚከሰት የሆነ ነገር ያውቃሉ ብለው ይናገራሉ። ይህም ኩፍር ነው የሚሆነው ማለት ነው بالقرآن والسنة ونحو ذلك من الأمور الكفرية የመሳሰሉ የሆኑ ክህደታዊ የሆኑ ንግግራቶችን እምነቶችን ያራምዳሉ التي يتعاطاها الكثير من الناس حين احتفالهم بمولد النبي صلى الله عليه وسلم ነብዩን عليه الصلاة والسلام መውሊድ በሚያከብሩ ጊዜ የሚፈጽሟቸው የሆኑ እነዚህ የሚያከብሩ የሆኑ ሰዎች የሚፈጽሟቸው የሆኑ ተግባራቶች ማለት ነው وكذلك وغيره ከነብዩ عليه الصلاة والسلام ውጭ ያሉትን የነብዩን ብቻ አይደለም የብዙ ሰዎችን ያከብራሉ من الناس ከሰዎች መካከል حين معلش وغيره مما يسمونهم بالأولياء وليዎች ናቸው ብለው የሚጠሯቸው የሆኑ ሰዎች የነሱን በሚያከብሩ ጊዜ እንደዚህ አይነት የሆኑ ኩፍራዊ የሆኑ ንግግራቶችን ይናገራሉ حتى ነብዩ ሰለላሁ ዐለይሂ ወሰለም ይላሉ يحضሩ ይመጣል ይላል ነብዩ ሰለላሁ ዐለይሂ ወሰለም በዚህ በመውሊድ ሌሊት ይመጣሉ ይላሉ ይሄ ኩፍር ነው አይደል هذا كفر بالله سبحانه وتعالى ምክንያቱም አላህ ጀለ ወዐላ በተከበረው ቃሉ ምንድነው ያለው إنك ميت أنت ሟች ነህ ብላቸዋል እነሱም ሟቾች ናቸው وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم ይሄ የቁርአን አንቀጽ ረሱል አለይሂ ሰላም እንደሞቱ ነው የሚያሳየው አይደል طيب الله سبحانه وتعالى من ይላል በበርዘኽ ህይወት ውስጥ እስከሚቀሰቀሱ ድረስ እዛ እንደሚቆዩ አላህ Subhanahu Wa Ta'ala በቁርአን ይናገራል ኢዘን ረሱል አለይሂ ሰላም ሞተዋል نعم እንደሞቱ እናምናለን ስለዚህ መቼ ነው የሚቀሰቀሱት ቂያ ማለት የሚቀሰቀሱት ቂያ ማለት ነው እስከዛ የሉም ማለት ነው በዚህ ዓለም ላይ ሞተዋል ረሱል አለይሂ ሰላም እነሱ ግን ይመጣሉ ይላሉ ከየት ነው የሚመጡት ከሷሐቦቻቸው ጋር ይመጣሉ የኛን ችግር ይፈቱልናል ብለው ያምናሉ ማለት ነው ይሄ እንግዲህ ሱብሃንአላህ ኩፍር ነው ማለት ነው ወልዒያዙ ቢላህ طيب وقد صح عن رسول الله صلى الله عليه وسلم انه قال نبي عليه الصلاه والسلام مالتاቸው ተረጋግጧል ሷሂህ በሆነ ሐዲስ ላይ ኢያኩም الغلو ኢያኩም ማለት هذا تحذير